ጉዳደል እንዴ አንተ ምን የቀረሃለ የቀረኛለ አረ የቀረ የለም ማለት ነው የቀረኛለ ምን ጀምሮ ሶራ ለብሰም አረድለ ሚስተር ማታድላለ ዛክታ በቃ ሚስተር አሁን ስማ ልቀርላተኝ ዛክታ በካይም በየጠራተኛው ዛክታ በባልና ሚስት የእግዚአብሔር ስጦታ ስለሆነ ጥሩ ሚስት እሷ ሚስት ጥሩ ናት ማለት ነው አንተ ጥሩ ናት የልጆችህ እናት እስካሁን ካልገደለችኝ ጥሩ ናት አረ ይቀርበል አትገልህ ሚስት ጥሩ ሰው ናት ልጆችን ከውና የምታሳድግ አንተ ደግሞ የምትረዳት ጥሩ ሚስት ናት አይታውቂያት አውቃታለሁ ለሁሉ ሰው እንደዚህ ይስጠው አባል ጥሩ ሚስት ይስጠው እስራኤል አሜን 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 እንዴት ነው ነይ አለኮ አዎ እየጠራ አዎ እንዴ ጮክ ብሎ እየጠራን አዎ ዋይ አዎ ያጥበን ጨምረዋል ከመሰለ በኋላ ይቀር እኔም እንደማረግ መሰለሽ መስጠት ተሰራ መጀመሪያ መስሩን እቀቅለዋለሁ ከዛ በኋላ ብዙ እንትና ለምን መሰል ማዓዛው እንዳይከች ይወጣልኝ የምስሩ ማዓዛ ተባርገ ቆሻሻው እንድፋር ከዚህ ሲሆን ግን ቀስ አድርጋዙን እንትን ብለ ቀንሰህ ይሄን ሐሽማሉ ቀንሶ ቀስ ይያል ልቡ እየመታው ቀስ ረጋ ብሎ ሲበስል በጣም ቆንጆ ነው የሚሆነው ረጋ ብሎ ሲበስልማ ጥሩ ነው እንደማን ወዲያው ወዲያው ቸክቻክ ፈጠን አርጋ አቀቀለህ ወዲያው እሱ እንደሱ ማለት ስንቸኩል አላው አለ ሲቸኩል እንዳልሽው ግን ረጋ ብሎ ሲበስል ነው ምስር ቀስ አርጎ ለፍ ያከነካነካ ታረጋው ቀስ ብሎ ልብ አርጎ ይበስላል እንደሱ ነው የሚሆነው ያን ጊዜ ነው ጣሙ ምናምን አዎ ለዛው እንዳለ ይሆናል የምስሩ ጣም አዎ ለዚህ ነው እሺ እና ላጥረልሽ ለዚህ እኮ ምን ማረዳው ነው ሰላም ጨርሱኝ ነኝ ብላ አሁን አንቺ ላይ ራጅ ረዳ ዝግጁ ነው ምን ላድርግ ሌላ አሁን ምስሩ ስጠኝና ምስሩ አዎ ትንሽ ጠብና እንጨምረው እሺ ባው ሽንኩርቱ ነይ ብሏል ነይ እያለ ነው አዎ ነይ የሚለው ዘፈን መጥቶላል ያርገን አለ ቆይ ማጥለያ አለ አይ ማጥለያ ከሌለም ዘሎብሽ አለ ግን የለውም ምን ያባ ይኸውልሽ አይደለ መቼም ያው ብዙ ያረግነው የተለያየ እንትን ነው እንጂ በትንሽ ሆነ እንደ ኦኬ አሁን እንትን አሁን ቀስ ያረጉ መጨመር እሺ በዚህ ጨመረው እሺ ኦኬ እንትኑን በኋላ ነው የሚገባው ይሄ ኋላ አረ ከበሰለ በኋላ ለምንድነው መጨረሻ የሚሆን ጣሙ እንዳለ እንዲሆን ከበሰለ ጣም ነው ይጠፋል አረ ላው አዎ ከበሰለ ጣም ነው ይጠፋል አሁን እንደኔ ያለው ማህየም በሆነ ቶሎ ሁሉን አፍርቼ ልገላገል ነው ማለት ነው አዎ የቸኮላው ዝም ሁሉንም አንድ ድብልቅልቅ የሚያደርጋል ግን ሲቸኩለው ጊዜው ሳልበቃው ሲል ተልተሎ ግን ቅጭ እንዲያርግ ቀስ ብሎ ይሄ ተካለ በኋላ ሊወጣ ሲል ከበሰለ በኋላ ፍልዋ የቸኮላ ነገር እኮ ነው ተማይጣፍት ስታረጅ እኮ ሁሉ ነገር ሲቸኩል መጥፎ ነው ቀስ ስትለረጋ ስትል ግን የረጋ ወተት ቅቤ ይወጣዋል ይባላል አዎ እውነትሽን እንደሱ ነው እናቴ እውነትሽን ያለንም ትንሽ እንደው እንጨምራለን ያው የተለያየ ስለሚሰራ እንቀጥላለን ዛሬ ሁሉ ቀኑ ሙሉ ስንሰራለን ምንል ሌላ ምን ሰራለን ዛሬ ይሄንም ትንሽ ከየቦታው አድርገን አልጫውንም ቀዩንም አርጎ ሁሉ ካድ ላይ ብዙ ይሆናል ያው በዚህ እንጀምርና ቀኑ ሙሉ ሲሰራ ነው የሚዋል አሁን ትንሽ ውሃን ጨምርበትና እንትን አለ ማዝጊያው ይሄ ነው አዎ ማዝጊያው አለ ይሄ ነው እንትኑ ሚክሰር ቆልጣብልሽ እኮ እሺ አሁን ትንሽ ዝግ አድርገን ሲየተን እያለ ይበስላል ያ ሁሉ ተበሰለ በኋላ እንትን የሚሆነው አዎ ይሄ ይቆይ ትንሽ ገና ይበስላል ይላል ግን ይሄ መላህ ነው አዎ ጫው ጥሬ ጫው ሀዚ ነው የምታረጊው ጫው
እንትን ለው ነው ይሄ ጥሩ ይደቃል እንዴ ስታረጋው አረ መቸምኛ በአሁን እንደዚህ አርገን ነው እንደው ሁሉ ነገር እንትን የሌለው ሆሜር የሌለው ሆኖ እንደዚህ ያርገን ነው እንጂ የተፈጫለ ግን እንደዚህ ግን በእጅ ራስ ታረጋው ወይም በእንትን ስትፈጨው ጥሩ አይደለም ያደቃዋል አሁን እንዲደቅ ነው አሁን እዚህ ምንድነው ያለ ጅንጅበልና ነጭ ሽንኩርት ነው ነጭ ሽንኩርትና ዝንጅብል ቅመም ደግሞ እናርግበት ቅመም ቀደም ነበር ሽንኩርት ራስ ቅመም አንተና ሽንኩርቱ ላይ ሳናረገው ቀረ ያኔና ተጫዋታችን ይዘን ይሄ የወጥ መጨመሪያ ያው ያልጫ ቅመም ነው አውቃል ቅድም ነገርሽ ነው ሽንኩርት አይወጣም እንዴት ነው ይወጣልኝ በዚህኛው ነው ትንሽ እንትንሳ ምንድን ቁንዶ በርበሬ ይሆናልኝ ወይስ ያኛው የተፈጨው ይሆን ይሻላል የተፈጨው አለ ይሄ እንትን ፒልፒል ጋሩስ አይደለ ይሄ እንትን ማከለኛ ነው መካከለኛ በጣም የተፈጨ አይደለም በጣም እንትን ጋሩስ ነበር ሽንኩርቱ ጋር ነበር መቼም ነው አይ እየተጫወትን አንተ ታወርሰኛለህ እኔ እበላለሁ መቼ እናስታውሰዋለ አይ ሽንኩርቱ ጋር ነበር የምናረገው እየተጎራረስን ፍቅር በፍቅር ሆነ እኮ ፍቅር እስከ መቃብር አለ ዛሬ እኮ ብዙ ሴቶች እንደዚህ ያለ ብዙ ሀሜታ ሰምቻለሁ ወጥ እንትን ዋትስአፕ እና ዩቲዩብ ያዩ ወጥ እያሳረሩ ምናምን በልወሬ አይደለ በእኔና ባንተ ብኮ መጣረሳ ነው ግን ዋናው ነገር አላሳረረም ማሳረር ሌላ ነው ማሳረር ማማሽ የባሳቸው ናቸው የባሰሱ ዝም ብለው ለምሳሌ ያን የሚላከው መስማት ያን የሚቀርበው መስማት ዘፈኑን መስማት በዋትስአፕ ወከርቶ ያለው መስማት ዘመዱ ደግሞ ሳላይሽ የሚለው እናት ደግሞ አረ ልጅ ሳላይሽ ትላለች በዋትስአፕ ምን ስንት ነገር አለው መሰለ ግን ትንሽ አላራቃ ይሄ ነገር ርቀት አልፈጠረም ዋትስአፕ ስልኩ እንዲው ሰው ዛሬ እኮ ዝም ብሎ ተገናኝቶ ስራም ብሎ ተገናኝቶ ስልክ ብቻ ነው አሁንማ አሜሪካ ዋትስአፑንና ቲክቶክን ልዘጋኔ ይባላል አልሰማህም አራሳ ብሎ አልሰምቻለሁ ምን ከፍቶ ነው ያዘግተው ሊቀር ነው እንደ ድሮ ልንሆን ነው እንደ ድሮአችን እየተፈላለግን ማውራት ዛሬ ማሰው ከሰው አይፈላል እንኳን ዘይኛ ልጅም እንኳን ቤተሰብ ጋር ተከብሮ ተናይልም ኦኬ እና አሁን ምንድነው የሚቀራና አሁን ይሄ ሲበስል ይሄን በላይ መጨመር ነው ግን ይቆያል ስንት ጊዜ ስንት ደቂቃ እንግዲህ እንደ 15 ደቂቃ ይቆያል ያስባለሁ ትንሽ ውሃም የፈላው በጣም ከእንትን አሁን እዚህ መቸኮል ዋጋ ነው ቸኮል ነብራውን ምን ማፍጠር ይቻላል ወይስ ሎ የፈላው መጨመር ከቸኮልነ ተሎ እንዲበስል የፈላው በኩምኩም አርገን ማፍላት ነው ጋዙ ግን የመጨረሻው እንትን ስለሆነ ይሄ እንትኑ የመጨረሻው ሰዓት ስለሆነ ውሃ እየጨመርና እንትን ማድረግ ትንሽ ሲያልቅ ሆኖ እንደዚህ ትንሽ ያረግነ ማብሰል ይበስላል ሞኝ ነው ይሄ ምስር ክክ ወዲያው ነው የሚበስል እና ዘባ ላይ እንጨምራለን ጥሬ ጨው እናረጋለን አሁን ለምሳሌ ምግብ ማብሰል ቅድም ጠቅሰሽ ነበር እንዴት ጨዋራክ ምናምን ብለሽ ጠይቀሽ ነበር አይደል አሁን ብዙ በእኛ ባህል የምናውቀው ምግብ የሚያበስል ሴት ነው ፈረንጁ ግን ወንድ ሁሉ ያበስላል እንግዲህ አንቺ በስንት እድሜሽ ነው ምግብ ማብሰል የጀመርሽ እኔ የሆነቱን ልንገርህ እኔ ምግብ ማብሰል የጀመርኩት እዚህ ሀገር መጥቻለሁ አራባከሽ ከሀገሬ ግን በዛች እድሜ በቃ ኢትዮጵያ ታውቃለህ በ20 ብር በ30 ብር ሰራተኛ የቤት ሰራተኛ አለ ያገራችን ነው የሀብታምን ሳይሆን እኔ በራስያትን ባልመርካቶ ነበርኩኝ እንደው ከልጅነት ወጥቼ ከአዲስ አበባ ጎንደር መተን እና ቤት ምሰራልኝ ልጅ ነበርሽ እኛ ሙዚቃውን ብቻ ነው ከዚህ ሀገር መጥቼ ግን ካራም ድስት ሁሉ ነገር ያስኩ እንጂ ራሱ ቁጭ በያፈሉ ሻወር የለም የገላ ቢቅላት የለም ከባርጩም የኪስ የለም እንጨቱ ከዚያ ቁጭ በየገላኝ ታጥበይ ነበር እንደሱ ነበር ማረጋው ማልካ እንዲያው ያረድረህ ማድረድ ዝም ብለህ እዚህ ሀገር የ200 ብር ደሞዝ ካለህ ንጉስ ነህ እኔ ደግሞ ሙዚቃ ነው መሰራ በሙዚቃው የተለያየ ማታ የጭፈራ ቤቶች እና ክርስትና ሰርጉ የወር ደሞዝ ደግሞ 180 200 ብር ያለ መንግስት ግን ትርፍ ስራ አለን የምንሰራው እና ያን ስላደኛ ሁሉ ጊዜ እዚህ አዲስ አበባ አብዛኛው ህዝብ
ብዙ አይሰራም ሰራተኛ አለ ሁሉ ራስክን መጠበቅ ነው እንደ ትንሽ ሀብት ካለ ዘው ያን የነበርኩበት ጊዜ ደግሞ ገንዘብ በጣም በርካታ ነበር እንዳሁኑ አግዘመን አይደለም አሁንና እዚህ ሀገር መጥቼ ግን እንደገና እንዳዲስ ተወለድኩ ነራከሽ እንዴት ማለት ይገርማል ግን ያው አንቺ ያው አርቲስት ስለሆንሽ አብዛኛውን ተራው ሰው ማለት ነው ብዙዎች በልጅነት ነው የሚጀምረው እኔ ነው ግን ምግብ አሁን እስራኤል ሀገር ስለ ምግብ ሲወራ ምግብ ብቻ መብላት ሆድ ማምራት ብቻ አይደለም ብዙ ሌላ ነገር አለ በምግብ አርጎ የሚመጣ ምንድነው ስለሽ የቤተሰብ ግንኙነት ፍቅር አለ አይደል ብዙ ነገር የሚገልጽ ነገር ነው ምግብ ሲባል ማለት ነው አዎ እንግዲህ ቤተሰብ መቼም እግዚአብሔር መርቆ ለሰጠው ቤተሰብ መገናኛው ብዙ ነገር ነው ሽሽ አባትም አለ ሀግም አለ አላይሹንም ማርገኸኛ ምግብ ውጭም ቢሆን እንደዚህ ዶሮውንም ስጋውንም ሁሉንም የተለያየም የህል ወጥ አርገ ከቤተሰብ ጋር መገናኘት ይቻላል ብዙ ነገር አለ ቤተሰብን ዋናው ነገር እግዚአብሔር መርቆ ሲሰጥ ነው እግዚአብሔር መርቆ የሰጠው ሰው ከልጅም ከናት አባትም ከወንድም ከህትም ይታደላል አምላክ ሲሰጥ ነው እንግዲህ ከሱ ከላይ ተመረቀ ስትፈጠር ማለት ነው እና በእውነት እኔም ለምሳሌ አሁን ልጆቼ እንደ ኢትዮጵያንም ማበላቸው ሳስልምዳቸው ልጆችን ትልቅ መጋሻ አርጌ ቁጭ አርጌ ብሉ እንደገና የሰው ፊት አተንኩ የፊታችሁ ብቻ ብሉ ለምላችሁ አልፋ ያውቁትም እንዴት እንበላሰው እንዴ ሲሉ ሎ ቀስበላቸው ይስቃሉ ለምን ይሉኛል አያያዛችሁን ደግሞ እንደ ወንድ ልጆች እጃቸው ረጃጅም ነው እንደ ጥቅልል አታርኩት ቀስልሽ ሴት ልጅ አበላሏ አጎራሮሳ ወንድ ሲያያተኝ ነው የሚባል አሁን እነሱም ኤማ ምን ይያልሽ ነው ይሉኛል እኔም እምላችሁን ስሙ እንደኔ እንዳደኩት እንደ ሀገሬ ነው እና አሁን ልጅ ተዘቃጅማ እንዴት አርገን ሎ ቀስ አርጋችሁ ረጃጅም ስለሆነ እንጀራው ስትቆርስ ትራስ አሁን ያውቃሉ አንድ ፊትም ሌላ ሁሉ አይጎርስም አይገናካም የየፊቱን ነው የሚበላ ግን አሁን ለምሳሌ ምክንያቱ ለምንድን ነው ያንዳንዱ የፊትን ብላ የሚባል በጣም ከኛ ለምንድን ነው ግን የሆነ ምክንያት አለ ወይስ እንደው ስነ ስርዓት እድገትህ ስነ ስርዓትህ እንዴት ብለህ እንዳደግ ስነ ስርዓት እንደገና ያኛው ሰውዬ ቀስሮ ተመዝኖ ይባላል አይደል የሚያስቸኩል እንኳን እዚህ ኢትዮጵያ ቢሆን ስነ ስርዓት ይሄ ምን መሰለህ አስተዳደግን የሚያሳይ ነው እና ልጆች ይገርማል ሲቀመጡ እንኳን ዝርግፍግፍ ነው አይቀመጡም ያውቃሉ ሄደው ለሚሉ ለምን ሴት ልጅ አቀማመጧ አካሄዷ አበላሏ ሴት ልጅ ረጋ እና እኔም ላይ በኢብሪቱ ረጋ ሊያት ሎልማይ ይስቃሉ እና ኪሉ ከዚህ ሀገር ልጅ እንደፈለገ ስለሆነ እኔ ግን ሎ የኔ ቤት እንዲህ ያለ ጨዋታ የለም ልጅነታቸው ጀምር ያለው ሎ አሁን ልጅነት ሰላ ስርዓት እና ልጆች ያውቃሉ ሲሄዱ አሁን አንዳንድ ጊዜ አሁን ሀደጉ በኋላ እንግዲህ ትልቆች ነው አለባበሳቸው እንደምታውቀው ይሄ ራቁት ምናምን ትልቆች ነው እኮ ነው እናንተ ሴቶች ናችሁ እኮ እማ አሁን እኮ ግዚያችን ነው ምን ፈልግሽ ምን ሆነሽ ትንሽ ዝቅ አድርጊ ልብስሽን ወንድ ሲያይሽ ቀስበይ ስትንሽ ቀስ ያርሽ ደግ ስላችሁ ይገርማቸዋል ዛሬ እኮ እዚህ ሀገር እኔ በእኔ ጀምሩላችኋለሁ ሁሉ ጊዜ በቃ እኔ ልጆቼን እስካሁን ድረስ እንደ ህፃን ልጅ ነው ማያቸው ትላልቆች ናቸው እና ልጅ ደግሞ የእናት አባት ምክር የእናት አባት የሚያጠፋው ዝም ብለህ ካየኸው የዚህ ሀገር ልጅ ነው ምንድነው ሁሉ በየቦታው የሚሄድ ልጅን ከመጀመሪያው ገና ጋን ጀመረን ልጅ መቆጣጠር ያለብን ለትልቅ ሆኖ በኋላማ ዞር ላይ አውቀም አዎ ትክክል ምክንያቱም እዛ መታስብለት የሚያውቅም በመናምኑም ነገር ይሄን አታርጋ አተርስትዩ ነው የዛን ጊዜ ነው ንግግርም ይፈጠር የሚችል ዝም ስትያው ዝም ሲወጡ የሞለዴ ሲሄዱ ዲስኮ ጨፈራ ይሻለ ሲሉኝ ገና ያውቃሉ በሩ ሲዘጉ ኤማ ይሄ ሁሉ ጊዜ የሚባሉ ስትመለሱ ከሽሩቲም ሎሊሽቶት ማሸክ በፊታችሁ የተከፈተ ነገር መጠጣት ከሽሩቲም ተመልሳችሁ ሎሊሽቶት ያንና ያውቃሉ ሁሉ ጊዜ አባን ሁሉ ጊዜ ከመናገራቸው ልጆችን እና መጨረሻ ላይ ይገባለኝ አሁን ልጆቼ ሁሉም ነፍስ አውቀው ትልቅ ደረጃ ላይ ናቸው ከኛ ባህል ለምሳሌ አንዱ ባህል ደስ የሚለው ነገር የማጉረስ ነው ለምሳሌ ማጉረስ አዎ የተለመደ በሌላው እንትን በሌላው መጎራረስ ግን የፍቅር መግለጫ ነው አይደለ የፍቅር የመተዛዘን ያብሮ ማደግ ኪሉ ያን ሰው ስለምትወደው ስለምታከብረው አዎ እኔ በጣም ማጉረስ ደስ ይለኛል ለቤቴ ውስጥ ልጆችን እንዳልኩ በልጆቼ ለጀምርና
ባለቤቴንም ሁሉ ጊዜ ነው ቆሜ ማጎርሳቸው እንደ ህፃን ልጅ ልጆችንም ሁሉ ጊዜ ልጅነታቸው ጀምሬ እንጀራውን ጠቅልዬ አልጫውን እንጀራ አረግና ልጆች እንጀራ ይበላል ሁላቸው ከልጅነታቸው ጀምሬ አስተምሬያቸዋለሁና እየዞርኩኝ እንዳራስ ነው አልጋው ቁጭ ብለው አንድ ነገር ሳረግ ጠቅልዬ ሄጄ ለዚህኛው ማጉረስ 2-3 እንደገና በዛኛው ክፍል ገብቼ ደሞ ለዚህኛው ታዲያ ጓደኛዬ ለምንድን ነው እንዲህ አርግሽ በጣም ታቀልጫቸዋለሽ ኋላ ሲያርጉ እኮ ይቀልጡብሻል ትለኛለሽ እንደዚህ ከተፈጠርኩ ምን አረጋለሁ ብላታልና ባለቤቴንም እነሱንም በጣም ነው ማጎርሳቸው የፍቅር መግለጫ ነው የፍቅር መግለጫ አሁን ለምሳሌ እኔ ማጉረስ ለخبات اللي ሰው ባጎርስ ደስ ይለኛል እኔ ራሴ ግን ሰው ሲያጎርስ በጣም ይከብዳል ሚስትና ጉርሳት አትበላም አንተ አልለመድክም አልለመድኩም እኔ አጎርሻታለሁ ያው ብዙ ባይሆን አሁን የተባረከ እግዚአብሔር ወደ ምግብ ሲከፈል እንዲቻርገ ቀሳርገ ላይ ሚስት አጉርሰ ይሄ ባህል አሁን እዚህ ሀገር ታላቅ ሰዎች ይሰጣሉ ቁርስ ሰፊ እኔ በማጉረስ አትታወቅም ምን ችግር የለም ብዙዎቻችሁ አታጎርሱም ብዙ አያጎርስም ቁጥር ነው የሚያጎርሰው ሰው እኔ ከብደኛ ለምን እንደሆነ እንጃ አላው ጉርሻ የማይወዳል መጎረስም አንዳንዱ እንደ ጉርሻ አልወድም ይላል እኔ ደግሞ ለምን ጉርሻ ደስ ይለኛል ብዙ ስለሚያበዙብኝ ይከብደኛል እንጂ በትንሽ አርጎ ቢያጎርስ ደስ ይለኛል ቁጭ ብሎ መጀመሪያ ቢያጎርስ ደስ እኔ ደግሞ ባጎርስ በጣም ወዳለሁ በጣም እኔ ማጉረስ ነው በጣም እኔ ማጉረስ ማጉረስ የፈለገ ሰው ለምን አይሰልፍም አሁን ኮላይ እየዞርኩ ባጎርስ ደስ ይለኛል እኔ ሰው ሲበላ እኔ እንደበላሁ ረካለሁ የተፈጥሮ እንደዚህ ነው በይሎይ ለምሳሌ እንግዳ ብዙ አስተናግዳላችሁ በጣም ጓደኞቼ ቤት ይመጣሉ ቤተሰቡም የፍቅር ቤት ነው አብዛኛው ግን እንጀራ ብቻ ነው ለያ ምግብ ነው የተለያየ እንጂ ፈረንጅ ምግብ እናረጋለን ልጆች የማይበሉ ብዙ እንጀራ አለ እኮ አይበላም ስጋ ጥብስ እናረጋለን በተኖሩ የተለያየ ብዙ ነገር አለ ብዙ አለ እንጀራ ብቻ ብዙ የኛ ምግቡ ከሲሰራ እንደውም ከነጮቹ በጣም ይወልጣል ብዙ አቅም ይፈልጋል ብዙ ኳህ በጣም የነሱ እንደውም ቀላል የኛ ግን ቀኑ ሙሉ በዚህ ነው መጥቶ በጣም ብዙ ስራ አለው የኛ ስራ ከውረት ከባድ ነው በጣም ግን የሚያዋጣ ግን የኛው ምግብ አይደለም መስለሽ አሁን ለምሳሌ አንድ ፈረንጅ ለማስተናገድ ብዙ ምግብ መስራት አለብሽ የሳላጣ አይነት 10 ሊሆን 12 ገብቻ በባለ ብዙ ጣጣ አለው ግን የኛ ስታስበው ወይ ስጋ ካልሽ ለምሳሌ ወይ ዶሮ ወይ አንድ ስጋ ነገር ወይ ለምሳሌ እንትን በል በግ ወይም ድግስ ሲሆን ለምሳሌ ያው እንጀራው ነው የሚከብድ ከዛ ወጥ ይሰራልኝ በቃ ሌላ ጣጣ ያለው እኔ አሁን የፈረንጅ ምግብ በእውነት ነው የምልህ እኔ ሌላ ማለት ያለም የፈለገ ቢሆን ትንሽ እንጀራ በጨውም ከበላው ግማሽ እንጀራ ከበል እሱን የሚያረካል እኔ እንጀራ ካልበላው ሌላውን በበላ ኋላ ሌላ ነው የምጠቀምበት እንጂ ስበላ በልጅ እንጀራ ስበላው እንደስ የሚል እኔ እንጀራ ነው የምወድ ለምንድን ነው ግን ስላደግንበት እንደሆነ አላውቅም እያልኩ ልጆችንም ማስለመድኳቸው እዚህ ሀገር አንዳንዱ ልጅ እንደውም ይጸየፋል ነው የዚህ ሀገር ልጆች እኔ ግን ልጆችን ለምን አስተማርሻቸው በለኝ እንጀራ እንዴት አወቁማ ከነገራችን ላይ ልጆችንም አሁን ሁሉስ እንጀራ ይበላሉ የኔ ለምን አወሳው እኔም አላውቁ ነበር ልጆች እንጀራ እንደሚበሉ ምን አረኩ መሰለ 6 ወር ሲሆናት የመጀመሪያው ልጄን የ26 አመቷን ከትባት ሐላቦ ስጄ ምን ላብላት ልጅ አድጋለች ጋማዲም ነበር የዛን ጊዜ ጋማዲምና ማአዳን ነበር ማስተዋወሰው ኋላ ልብላተኝ ይሄ እንዳሰጫት የእናንተ ምግብ አኺ ባሪ ባኦላም ምስራዳ ብሩት ባዱክ ያምራዲ ተትሪላ ሃኒ ያቪ ለብላተኝ ከሞ ዴሳ ታሲከማ ሁን ካፒት ከማ አርገሽ ጤፉን ጥቁሩን ጤፍ አርገሽ ቲፓ ሸሜን ቲፓ ሜላ አርገሽ እንደ ዴሳ አርጊና ያን እንድች ያረሽ በእጅሽ አስለምጃት ኋላ ደግሞ በትንሽ ካፒት እንደገና ቢንኮም ማቴርና ተቢላ እንትኑን ሙቁን አርገሽ ስጫፈው ቋለች ወላ ማን አንተ ጦቴንና ሱሰጣተ ይች ልጅ ያልኩ መወፈራን ይዋን እንደው ዝም ብላ ሶፍ ጋር እንዲብላ ቁላ ቁጫለች በሜታ አኺ ባሪ በኋላ አንቺ ደግሞ በተሐሰብት ካኑ ከመታበለሽ አለሰው ታስብ ጋር ዛሬ ታድባንድ ይዋን ልጅ ገደል ነበር መጣው ፍራታቸው አሁን እንደዚህ አይደሉ እኔ ወሰራም ነበርኩ ኪሎ ስንት ነበር እኔ አረድለ ጌታው ለገደለ ዝንጀሮ ነበር ማከ አረድለ አንድ ጌት እኔ በጣም ወፍራም ነበርኩኝ ጉንጬ ሁሉ ጡት ማሰሪያ ያስፈልጋል ባለ አይዝ በሚስ ሲስሙኝ ራሱ ይጎርም ነበር በጣም ያልፋውንማ የፉጨት አስተማሪ በስ ጨረሻውን ጅንጅብሉና ነጭ ሽንኩርት እና እንግዲህ እየበሰለ ነው ሜላህ ደግሞ እናርግበት
ጥረጨው አዎ በአገራችን ጥረጨው ይባላል አዎ መቼም በዚህ ሜላክ አለ ጉድ አይደለ አዎ ከዚህ ላይ ደግሞ ቃሪያውን ቆይተና አዘጋጃጅና ይሄ ግን መቼም ቃሪያውን እናረግና ቃሪያ ልክተፍ ሎ የቃሪያው ማለላ ሎታው እኔ በል እንግዲህ ይኸው ልያለቀ ነው እንቀጥላለን ዝግጅቱ ያው ስራችን ዛሬ ቀን ሙሉ ይኸው አይደል እንቀጥላለን ገና ብዙ አለና ብዙ አይነት ሊሰራ አይደል ገና አዎ እንደው ለጊዜው በዚህ ጀመርን እንጂ እንቀጥላለን አዎ እናትዬ ምስር በቃ አሁን እንግዲህ አንድ ሁለት ሶስት ደቂቃ ከዛ በኋላ በቃ አቅርቦ በቃ መብላት ነው እንጀራችን አድርገን በቃ መስጠት ነው ለነሱ እንግዲህ ሁሉ ከጨረስን ማለት ያው እሺ ቀኑ አሁን ያንቺ ምግብ ምስር ነው አዎ ተዘጋጅቷ አይደል አዎ ቀልል ያለም ያው መቼም ይሄ ሎጥ ይባላል ባገራችን አዎ በጣም ወሎጥ ማለት ስጋል መሰለኝ እሱ እንደነገርሽ ሰላጥና ይሄ ሎጥ በቃ ጤና ነው ምንድን እኔ ልክፈቷን ተከፍቹ አራ ሴት ነው የሚከፍተው ወንድ ይቆርሳል ሴት ነው የሚከፍተው ይሄው እንግዲህ መቼም እንዳንተ አይን ቦክ ግሮት አላለው እንደኔ እንዳንተ ነውና እንግዲህ በለዚህ ጋር እናርግና መሃል ላይ ነው የሚሆን አይደለ በመሃል ነው የሚሆን ከዛ በኋላ ሰላጣችን በዳር ቁጭ እናረጋለን ሰላጡ የሚበል እንትን የለውም ጋር ሰላጡ ሁለት አይነት ነገር ነው አይደል ሶስት አይነት ምንድነው እዚህ ላይ ቃሪያ አለ ሽንኩርት አለ አግባኒዮት አለ ሐሳል እንደዚህ ናቸው በጣም ለጤና የሚያስፈልጉ ሌላ ብዙ መጨማመር አያስፈልግም እና ሎሚ ዋና ሎሚ ደግሞ ጥሩ ነው አይደል አዎ እንግዲህ እዚህ ሆዳችሁን ሰላ አርጋችሁ ቀረብ ብላችሁ አልኮ መብላት ነው ግን እያንዳንዱ የእንትኑ ነው አይደል የፊት ነው የሚበላ አዎ የሌላ ማፊት አይነካም የፊት ተራምዶ ዘንተን አሻግሮ ዲያማዶም አይከድም የሰው ደንበር ማንካት ማለት ነው እኛ እንደኛ መተው ደንበራችን እንደገቡብና መንካት ያብላቸው እሱን ነገር እስራኤል አምላክ እሱ ፍርዳቸውን ይስጣቸው ያንተው እንግዲህ የሚፈልግ ሰው ቢጨምር ይሻላል ወይስ ይጨምረው እንዴት እንደመሰለ አዎ አቮካዶ ስለሆነ ቀንበሽ አቮካዶውን እስከዛ አልወደደችው ቆንጆ ነው ግን እንጀራው ማለት በጣም ስላለች አዎ ትንሽ ሙግስ ስለነበረና ዝም ብሎ በዳር ሊሆንና የፈለገ እያነሳ ይብላ እንደኔ ያበደ ጨምሮ ይብላ እንደሳው እሺ አሁን እንግዲህ ወደ ፌስቡክ መፖስት ነው ይፖስታል እኔም ላሳይ ያንተም ያቀፍ የኔም ላሳይ የኔም ፖስታ ሁለቱን ፖስታ አዎ ያለውን ያልሰጠን ፉግ እንዴ ሰጠግን ላይክ ካልሰጠን ነገር ሙቼ ነው መገኝ ላይክ ካልሰጠኝ ከዚህ ላይ ቃሪያውን ግን ቁጭ ነበር ቃሪያም ቀኑ ቅድም ስለ ጉርሻ አውርተን ነበር እንደምታውቁ እኔ ጉርሻ አልወድም ግን ማጉረስ ግን ወዳለሁ ስለዚህ ላጉርስሽ ላጉርስሽ የሚለው ዘፈን ታውቃለህ አዎ ላጉርስሽ የማን ነበር የከነዲ የቴዎድሮስና ያሰፉ ደባርቄ ዘፈን የቴዎድሮስ ታደሰ ላጉርስሽ የሚለው ነው ላጉርስሽ መቼ ምን ይሆነሽ የሚለው ነው እና እንግዲህ አንተ ደግሞ በትንሽ ግን ባርገሻለ ግን የሀበሻ ፍቅር በዘፈን ነው ብዙ የሚገልጹ እንጂ በእውነት አይገልጹም በዘፈን አስተካከለ ፍቅር ትንሽ ለውለቅልሽ ይላልኝ አባል በእውነት ሰው ግቢ ውጪ አዎ እንትኑ ባህላችን ሆና ያደግንበት ሲወርድ ሲዋረድ ያባቶቻችን ባህል ስለሆነ ይናፍራለን ደንባችን ነው እንዲያብለን ያደግነ እንደዚህ ያለሙ ዘመን አይደለም ለዚህ ነው ያሁን ወጣት ግን ችግር የለም ይላል ይናገራል አኔ ወጣ ይላል ችግር አለው ለጅል ታጠብና ላጉርስሽ እሺ አዎ ፍቅርና ጉርሻ እንግዲህ መቼም ሳታበዛ በትንሹ አንተ ጉርሻ አልወድም ብለን ልታጎርሰኝ ነው እሺ እንግዲህ ሞክሪ እስኪ ለሞከር ሊበትልሽ ለምራጉርሰሽ አንተ ደግሞ እስካሁን ደስ ጉርሻ ይትባረከ እግዚአብሔር አምላክ ሁሉ ጻራ ሳይበሳ ታስበይ ሶፊት ምን ቤት እስራኤል አምላክ አጣጣው አቤት የሰራዊት ንጉስ አቤት የጌታ ጉርሻ ይገለሽ ከሰውሽ አስላለት አይዞሽ ብዙ አይዞሽና ቀስልሽ
አይዞሽ ከይዘሽ ታዲያ ሆነልሽ አይዞሽ አሁን ደግሞ ይወልሽ እንደሽመል ይተብቅሻል ቀስ ደስ ይላል አይዞሽ አንተ ሰው የሚያቆኝ እንዲያርገኝ ሁሉ ታሳልምት لا ሁሉ አይደለም ማሽ ይበቃል አታስቀይ ስሙ አና በእናትህ አሳፈርከኝ ስሙ አጥሩ ትንሽ ናምጣው አረ ትልቅ ነው መከረው በጣም አደገብሽ ረዘመብሽ በእናታችሁ ሁሉ እንዳታስገቡ ግድልሽ አስፈራኛ አስፈራሽ በቃ ዛሬ ምንድነው አንተ እንደዚህ አይበላም ግድልሽ ስም አያያዝ ራሱ ያስፋ ቆይኔ ላሳየው እንዲህ አድርጌ በቃ አዘክ እንደዚህ ስሞትልሽ ሰው እንድትልምኛል የምትባየሽ እንደዚህ እሺ አፍራለሁ እሺ አሁን እኔና ጉርሽ አንተ እንዴ ነው ጉርሻማ ከወነ ተደርጎ በርግጥ ሀገራችን ፍቅርና ጉርሻ ይባላል አዎ እንዴ ተደርጎ አፍ የሚችለው ነው አንተ እኮ ወይ ሰራዊት ንጉስ በጣም ቆንጆ ነው ቃሪያ እኮ ለሁሉም ነገር ቆንጆ ነው ሁሉ ነገር የኛ ሀበሻ ለምን ነው ጥሩ እንደዚህ ነው ስለምን በላ ነው አይወልሽ በፊልም ስታይ ክሊንት ኢስትውድ የሚባል ታዋቂ አክተር አለ እሺ እና ሽጉጥ ነው የሚያወጣ በዚህ ብሎ የሀበሻ ግን ቃሪያ ነው የሚያወጣ እውነት ነው ይሄ እኮ ትልቁ መሳሪያ እኮ ነው ቃሪያ እኮ ለጤንነታችን ኮላ ሃይዳቂም ነው የሚገድለው ቃሪያ በጣም ቆንጆ ነው ሃይዳቂ የምትገርስ ሰውዬው ራስ ማልተረፈ ወያሳከኝ አንተ ሰውዬ አመሰግናለሁ ቆንጆ ነው እናመሰግናለን ከዳረባ በጣም እናመሰግናለን አንዳንድ ነገር እንድታወጡት አደረች ሊያፍራለሁ ሰው ፊት አለብሽ ሁሉ ቃላት ሰማሽ አንቺ ሳልከኝ ዳዊት በረዶ ያማረሽ ሰማሽ አንቺ የነጀ የረጠ